ይሄ ማለት ብለው ይቅርታን በጣም ቀለል አድርገው የሚያዩታልና መቼና እንዴት ነው ሰው ይቅር ማለት ያለው? እግዚአብሔር ከክፎች እጅ እንደጠበቀ ያምናሉ። እሺ ከክፎች እጅ እንደጠበቃቸው ካመኑ በኋላ እነዛን ክፎች ይቅር ለማለት ግን ይቸገራሉ። ስለዚህ ጋር ያልተረዱት ነገር ምንድነው? እግዚአብሔር ከነዛ ክፎች እጅ ከጠበቀኝ ለጠበቀኝ እግዚአብሔር ውለታዬ ምንድነው? ለዚህ ምን መልስ ሊሰጡኝ ይችላሉ? በቃ አመሰግነዋለሁ እግዚአብሔር እንዲህ ስላደረገ አይደለም። እግዚአብሔር አመስገኝ አላለ። በሀገራችንም በጣም እየተቆላቆለ እየጠፋ እየደከመ ከምናየው ነገር አንዱ ይቅር የሚል ልብ ነውና ይቅርታ ምንድን ይመጣል? በሽምግልና ህግም እንደዛ ነው። ስለዚህ አንድ ሰው የበደለ ከሆነ የበደለው ነው ሊክስ፣ የወሰደውን ካለ ሊመልስ። በሽማግሌዎች ፊት ራሱን የሚያዋርደው የበደለው ሰው ነው። የተበደለው እንደ ትልቅ ነው የሚታየው፣ የሚለመነውም እሱ ነው። አሁን በአስተራቂ ህግ ስናየው የበደለ ሰው ተለማኝ ነው፣ እንዳያኮርፍ በጥንቃቄ ጭምር ማለት ነው። በቃ ሽማግሌዎች አንድ ወግ ካበላሹ ራሱ ሊጠፋ ይችላል ተብሎ በብዙ ሰዎችን ሳባት የሚሆኑ ገዳማውያን መተው ታረቅ ሲሉኝ ለነዚያ ታረቅ ለሚሉኝ ሰዎች ስል ብለው ከታረቁ በኋላ ነገሩ ከሆዳችን አልጠፋልን አለ። ያን ሰው ባየሁት ቁጥር ከዚያ ከፊቱ ከጥላቻ በጣም ይበዛብኛል ይላሉና እንዴት ማጥፋት ይቻላል ማለት ነው። እና አንዳንድ ሰዎች ከታረቁ በኋላ ሁሉ ልባቸው የማይሽርላቸው ሰዎች አሉ። እነዚህ በጣም ሊያለቅሱ ይገባል። እንዲህ አይነት ሰዎች አመድ ላይ ሊንከባለሉ ሁሉ ይገባል። ከዚህ በላይ ከባድ ወንጀል የለማ በክርስትና ሕግ። ታርቀህ እንኳን ልብ ማይሽርልህ ከሆነ ከእግዚአብሔር ሕግ በጣም እንደወጣ ራስን አቅም ይፈልጋል። ለምሳሌ አንድ ሰው ትህትና ይቅርታ ይሆናል ቢሉት ግራ ሊገባው ይችላል። እንዴት አንድ አባት ትህትና ምንድነው ብሎ ሲጠይቁት ምን አለ? የበደለ ሰው ይቅርታ ሊጠይቅ ሳይመጣ ይቅር ብለህ መጠበቅ ነው። ትህትና የሰዎችን በደል ይቅር ካላችሁ እኔም ይቅር እላችኋለሁ፣ እናንተ የነሱን በደል ይቅር ካላላችሁ ግን እኔም ይቅር አልላችሁም ማለት። ይሄ ሕገ ወንጌል ነው ማለት። እንደ ይቅርታ ያለው ወደ እግዚአብሔር የሚያቀርብ ሕግ የለም። አሁን እንደተናገርኩ ፈለገ አእምሮ ሚዲያን ወይም ዩቲዩብ ቻናል አለ። እሱን ሰብስክራይብ ያደረጋችሁ ሼር፣ ኮፒ፣ ላይክ ያደረጋችሁ መጠቀም ይቻላል። ሌላውም እንዲጠቀም ማድረስ ይቻላል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካችን እግዚአብሔር በቸርነቱ ጠብቆ እዚህ ያደርሶናልና ስሙ ዛሬም ዘወትርም የተመሰገነ ይሁን። ሁላችሁም ምእመናን፣ አባቶች፣ እናቶች፣ ሊቃውንት ይህን ድምጽ የምትሰሙ ሁሉ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አሁን በዚህ የምንመለከተው እንደው ትንሽ ስለ ይቅርታ ነው ማለት የምንፈልገው እና በያላችሁበት ተከታተሉ። ጌታ እንኳን ደህና መጡልን። በእውነቱ ጉባኤያችን ፈለገ አእምሮ ሚዲያ በተከታታይ ትምህርቶችን እያቀረበ ምእመናንን ወደ እግዚአብሔርን ወደ ምእመናን ሁለቱም የሚገናኙበትን ፍጡርና ፈጣሪ አንድ የሚሆኑበትን የቤተክርስቲያን ዋና ተልእኮዋን ትምህርት እያስተማረ ይገኛል እና ከዚህ አንፃር እንደው ዛሬ ከእርስዎ ጋር ጉባኤያችንን ህዝባችንን እንዲያስተምሩልን ካሰበው ትልቁና አንዱ ዋናው በሀገራችንም በጣም እየተቆላቆለ እየጠፋ እየደከመ ከምናየው ነገር አንዱ ይቅር የሚል ልብ ነውና ይቅርታ ምንድን ነው? እሺ እግዚአብሔር ይስጥልን። ይቅርታ በጣም ሰፊና ምጡቅ የሆነ እይታ ነው ራሱን ችሎ። ይቅርታ ማለት መተውን፣ መርሳትን፣ ማስወገድን፣ ማራቅን፣ የነበረንን መለያየት ማጥፋትን መሰረት ያደረገ ነው ይቅርታ ማለት። ይቅር ማለት የሆነ ነገር በእኛ ውስጥ አለ፣ ያ ይቅር ወይም ያ ይጥፋ ይደምሰስ እንደማለት ነው። ስለዚህ ይቅርታ ማለት ጥሬ ትርጉሙ ቀጥታ ስናየው መቅረትን፣ መተውን፣ ማስቀረትን፣ ይህንን ነገር መቁረጥን፣ መርሳት፣ መዘንጋት ወይም ማስወገድ የሚለውን ትርጉም ይይዛል ማለት ነው። ይቅርታ ያው ክፉ የሆኑ ነገሮችን ስንተው የሚቀጸል ነገር ነው። አንድ ሰው በጎ ነገሮችን ቢተው ይቅርታ ይባልለትም ክፉ ነገሮችን መተው ነው እና መልካም እናመሰግናለን። ይቅርታ መቼ ነው? ይቅርታ እንዴትስ ማድረግ ይቻላል? ብዙ ሰዎች ይቅር ለመባባል ይቸጋገራሉ።
እንደው ይቅርታን በጣም ቀለል አድርገው ያዩታል እና መቼና እንዴት ነው ሰው ይቅር ማለት ያለበት? እንግዲህ ብዙ ጊዜ በሰዎች ልብ ውስጥ ቂም ያድራል። ክፋት፣ ተንኮል፣ በቀል የሚባል ነገር ያድራል። ይህ የሚሆነው ደግሞ በአጠገባችን ካሉ አስከፊ ተግባር ከሚፈጽሙ ሰዎች የተነሳ ነው የሚመጣው። ለምሳሌ በስድብ ሊሆን ይችላል፣ የተለያየ ሴራ ሲያደርጉብን ሊሆን ይችላል። እንዲህ በሆኑ ነገሮች ብቻ በእኛ ልብ ውስጥ የሚያድር ቅሬታ አለ፣ በቀል አለ፣ ቂም አለ፣ የልብ ንጽህናን ማጣት አለ ባጭሩ። ምክንያቱም ከነዛ ክፋት የተነሳ በእኛ ላይ እያደረጉ ካለው መጥፎ ነገር የተነሳ የሚታይ ነገር ነው ይሄ። ታዲያ ይህንን በይቅርታ ካልሆነ በስተቀር ማጥፋት አይቻልም። የይቅርታ ጽንሰ ሐሳቡ እያንዳንዷን በልባችን ውስጥ ያለውን ሁሉ ማስወገድ ነው ብለናል። ስለዚህ በልብ ውስጥ ያለውን ሁሉ ማስወገድ ከሆነ ይህን ማስወገድ የማይችሉ ይቅር ማለት የማይችሉ በጣም ለይቅርታ የሚቸገሩ ሰዎች አሉ። አዎ ይሄ የታወቀ ነው። ሁላችንም በተፈጥሮ እግዚአብሔር በሰጠን ጸጋ ሰብአዊ የሆነው ክብር አንድ ቢሆንም እንኳ ራሳችን በራሳችን በመኖር ጉዞ ውስጥ ግን መለያየትን ፈጥረናል። አንዳንዱ በጣም ቶሎ ይቅር ባይ ነው፣ አንዳንዱ ደግሞ በጣም ዘግይቶ ይቅር የሚል ነው፣ አንዳንዱ ደግሞ ይቅር ብሎ ራሱ ልቡ ውስጥ የማይጠፋበት ነው። ይቅር ብሎ ማለት ነው እና ልቡ ውስጥ ሳይቀር የማይጠፋበት ነው። እንደዚህ አይነት ልዩነቶች ይታያሉ በሰው አእምሮ ውስጥ። እዛ ከሆነ መቼ ነው ይቅር ማለት ያለበት ከተባለ ለይቅርታ ጊዜም ቦታም ሊኖረው አይችልም። በእውነተኛው ልኬት ካየ ነው። ምናልባት እንደ ደረጃ ልናየው እንችላለን እንጂ ማለት ነው። ደረጃ ሊኖር ይችላል። እንደ ይቅርታ ግን ፍጹም ይቅርታ ቦታንም ጊዜንም ሳይፈልግ በልቡ ውስጥ ወዲያው ስሜት ይመጣል። የክፋት ስሜት፣ የበቀል ስሜት፣ የቂም ስሜት ይመጣል። እነዚያን ወዲያው እየቆረጥክ የምትሄደው ነው ይቅርታ የሚባለው። ምናልባት ግን ደረጃ ይኖራል። አሁን ልክ ሰዎችን ስንበደል ተመሳሳይ በደል ነው የምንበደለው ብለን እናስብ። ለምሳሌ ሁለት ሰዎች በተመሳሳይ በደል ይበደላሉ። ከዛ በኋላ ሁለቱም በተመሳሳይ ይቅርታ ግን ላያልፉ ይችላሉ። ይህ ተመሳሳይ በደል ተበድለዋል፣ ተመሳሳይ ይቅርታ ግን ላይኖራቸው ይችላሉ። ከክፎች የሚመጣው በደል ነው እንጂ በእነሱ ላይ ተመሳሳይ የሆነው እነዛ ሰዎች ያስተናገዱበት የማስተናገድ ጥበብ ግን ይለያያል። አንደኛው በድክመቱ እንደ ድክመቱ ቂሙን ተሸክሞ በቀል እያሰበ እንደ በደለኝ ልበድለው፣ እንደ ገፋኝ ልግፋው በሚል ስሜት ነው የሚኖረው። ይቅር የማለት አቅም እያነሰው እየተቸገረ የሚጨነቅ ነው። አንዳንዱ ደግሞ ወዲያው ይህንን በደል እንደተቀበለ ወዲያው ደግሞ ራሱ በይቅርታ በደሎችን የመሰወር አቅም የመሸፈን ጥበብ ያለው ይሆናል ማለት ነው። ስለዚህ በደሉ ተመሳሳይ ነው፣ ይቅርታው ግን ተመሳሳይ አይደለም ማለት ይሄ ነው። እና ታዲያ ሰዎች በዚህ ሂደት ውስጥ ሊያስተውሉ የሚገቡ ትልቅ ነገር አለ። እሱም ምንድነው? እኛ አለን፣ የሚበድሉን ሰዎች አሉ፣ እግዚአብሔር አለ። አሁን እኛ አለን፣ በቃ አንድ ሰው እኔ ብሎ ራሱን ይጠራል። እኔ ያለው፣ የሚበድለኝ ሰው አለ፣ እግዚአብሔር አለ። በቃ በእነዚህ በሶስቱ ላይ ነው ያለው ሁኔታው። ስለዚህ እኔ ያለው ካለ እሺ፣ የሚበድል ደግሞ ሰው አለ፣ እኔን የበደለ ሰው አለ ማለት ነው። ስለዚህ ያ የበደለኝ ሰው እኔን ሆን ብሎም ሊሆን ይችላል፣ ተሳስቶም ሊሆን ይችላል፣ ብቻ እሱ ያውቃል። እኔ አላውቅም ለምን እንደበደለኝ ራሱ። ከቅናት ተነስቶ የሚበድል አለ፣ ገንዘብ ለመውረር ተነስቶ የሚበድል አለ፣ ዝናውን ክብሩን በእኛ ላይ ለማድረግ የሚበድል ሰው አለ፣ ስለ ስልጣን የሚበድል ሰው አለ፣ ስለ ስሙ የሚበድል ሰው አለ፣ ስለ እንጀራው የሚበድል ሰው አለ። ብቻ አናውቅም። በምንም ይሁን በምን አንድ ሰው በደለን ነው በቃ። ስለዚህ የተበደለ ሰው እኔ አለሁ አለ። እሺ ተበድያለሁ፣ በጣም ጥሩ ይሁን። ከዛ ደግሞ የበደለ ሰው አለ። ከዛ ደግሞ ማን አለ? እግዚአብሔር አለ። አሁን በቅደም ደረጃ ስናስቀምጥ የበደለው ሰው በታች ነው ያለው፣ ከተበደለ ሰው በታች። የበደለ ሰው ከተበደለ ሰው በታች ነው ያለው። እግዚአብሔር ደግሞ ከተበደለ ሰው በላይ ነው ያለው። ስለዚህ አሁን የተበደለ ሰው መካከል ነው ያለ። የበደለ ሰው አለ ከታች፣ እግዚአብሔር አለ ከላይ፣ የተበደለ ሰው በመካከል ነው ያለው። አሁን ይሄ ይቅርታ ትልቁ ጽንሰ ሐሳብ መቼ ላድርገው እንዴት ላድርገው አይደለም። የበደለኝ ሰው እንደ በደለ እየተሰማው የበታችነት ስሜት ውስጥ ነው ያለው። እገሌን በድያለሁ እያለ ማለት ነው። ምናልባት የሚበድል ሰው ሁሉ ተመሳሳይ እይታ ላይኖረው ይችላል። በድሎም እንዳልበደል የሚያስብ ሊኖርም እንደሚችል እናውቃለን። ሆኖም ግን የበደለን ሰው በበታችነት ነው የምናስቀምጠው ሁሌም። የተበደለ ሰው ደግሞ በበላይ ይቀመጣል።
በሽምግልና ሕግም እንደዛ ነው። ስለዚህ አንድ ሰው የበደለ ከሆነ የበደለው ነው ሊክስ፣ የወሰደውን ካለ ሊመልስ። በሽማግሌዎች ፊት ራሱን የሚያዋርደው የበደለው ሰው ነው። የተበደለው እንደ ትልቅ ነው የሚታየው፣ የሚለመነውም እሱ ነው። አሁን በአስተራቂ ሕግ ስናየው የበደለ ሰው ተለማኝ ነው፣ እንዳያኮርፍ በጥንቃቄ ጭምር ማለት ነው። በቃ ሽማግሌዎች አንድ ወግ ካበላሹ ራሱ ሊጠፋ ይችላል ተብሎ በብዙ ጥንቃቄ ነው። ይህ ማለት እንኳን አይደለም በበደለው ሰው ፊት በሚያስታርቁ ሰዎች ፊት ሳይቀር ይፈራል ማለት ነው የተበደለ ሰው። ይሄ እንደ ሀገራችንም የባህል አስታራቂዎች የሚያደርጉት ጥበብ የሚኖርበት ሕግ ነው በቃ። እና ስለዚህ ቀጥታ እዚህ ጋር ስንመለከት ሶስት አካላትን ነው እያየን ያለ ነው ማለት ነው። የበደለ ሰው፣ የተበደለ ሰው፣ እግዚአብሔር። የበደለ ሰው አነስ ብሎ በዚህ ጣት ልክ በዛ መልክ ይታያል። የተበደለ ሰው ደግሞ ከሱ ከፍ ብሎ ይታያል። እግዚአብሔር ደግሞ ከሱ ከፍ ብሎ ይታያል። ጥሩ። እዚህ ጋር መቼ ልታረቅ፣ መቼ ይቅር ልበለው፣ ልተወው በሚለው ስሌት ውስጥ እዚህ ጋር ያለውን ስነ ልቡና መረዳት ይኖርበታል። ይሄ ያ የበደለው ሰው ብዙ ተጽዕኖ ውስጥ ነው ያለው። ወንድሜ እንዲያርጋለሁ፣ አሳዝኛለሁ፣ እንዲሁኛለሁ እያለ ማለት ነው። ስለዚህ ይሄ ታሳቢ ያደርግና ቀጥታ ከዚህ ጋር ያገናኛል እግዚአብሔር ጋር ማለት ነው። ይሄ ደግሞ ማንን በድሏል? እግዚአብሔርን በድሏል። ምንም ይሁን ምን ንጹህ መሆን አይችልም ነው። ምንም ይሁን ራሱ ይሄን በድያለሁ ማለት ባይችል እንኳ በእግዚአብሔር ፊት ንጹህ መሆን አይችልም። ስለዚህ ምንም ይሁን እግዚአብሔርን ያልበደለ የለምና ስለዚህ እግዚአብሔርን እንደበደለ ይሰማዋል። ይሄ በእነዚህ ሶስት አካላት መካከል ይሄኛው ይሄን በድሏል፣ ይሄኛው ደግሞ ይሄን በድሏል። ይሄኛው ይሄን ሲበድል ይሄን አልበደልም ማለት ግን አይደለም። ሆኖም ግን ይቅር የማለት ስልጣን ያለው ግን ይሄ ነው። ይሄኛው ይቅር ካለ እግዚአብሔር ይተውለታል ማለት ነው። ተጸጽቷል፣ ተመልሷልና። ስለዚህ ይሄኛው ይሄን ይቅር ይላል፣ እግዚአብሔር ደግሞ ይሄኛውን ሰው ይቅር ይላል ማለት ነው በመካከል ያለውን። ስለዚህ ከእግዚአብሔር ይቅርታ ለማግኘት ስለሆነ ይቅር የምንለው ለይቅርታ ሰፊ ዘመናትን ረጅም ወራትን ሰጥቶ መከራከር መነታረክ አያስፈልግም። ስለዚህ ነው መቼ ነው ይቅር ማለት ያለባቸው ከተባለ ትህትና ከኖራቸው የሚበድሉ ሰዎች በድለውን ሳይጨርሱ ሳይቀር ይቅር እያልን ነው የምንሄደው። እንደ ደረጃ ግን ቅድም እንዳልኳችሁ ሊለያይ ይችላል። ይህ ማለት የራሱ የሆነ አቅም ይፈልጋል ነው። አቅም ይፈልጋል። ለምሳሌ አንድ ሰው ትህትና ይቅርታ ይሆናል ቢሉት ግራ ሊገባው ይችላል። እንዴት አንድ አባት ትህትና ምንድን ነው ብለው ሲጠይቁት ምን አለ? የበደለ ሰው ይቅርታ ሊጠይቅ ሳይመጣ ይቅር ብለህ መጠበቅ ነው። ትህትና ማለት ትርጉሙ ራሱ ማለት ነው። አንዳንድ ጊዜ አሁን ትህትናን ብዙ ሰዎች ባለባበስ፣ ወገብ በማጎንበስ፣ አንገት በመቀለስ ብቻ የምትገለጥ ነው የሚያደርጉት። እነዚያ ከሆነ ሁላችን በጣም ትሁታን ነው የምንሆነው። ምክንያቱም ይሄን የማያደርግ የለም። ቀላል ነገር ነው ይሄ ጎንበስ ማለት፣ በቃ እንዲያ ማለት፣ እንዲህ ማለት በጣም ቀላል ነገር ነው። ይሄም በዚህ አልደነቅም። ይሄ በጣም ቀላል ነው፣ ይቻል በጣም ሁሉ የሚችለው ነገር ነው። እንዲህ ማለት አያቅተንም። ለስለስ ያለ ድምፅ መናገር አያቅተንም። ትህትና ይሄ ብቻ ቢሆን ኖሮ ግን አይደለም። ትህትና ትልቁን ስራ የሚሰራው በጠብ ጊዜ በበደል ጊዜ ነው። ምን ያደርጋል ማለት ነው? ቀጥታ ጊዜ አይሰጥም። ትህትና ካለ 10 በደሉ ከባድ ነው ቢባል እንኳን ትህትና እስካለ ድረስ አንቆ ለይቅርታ ይሰጠዋል ያን ሰው። ምክንያቱም እኔ ተበድያለሁ ብሎ የትዕቢት ስሜት እየተሰማው ይቅር ባለማለት ራሱን የሚጎዳ ሰው አይኖርም ትህትና እስካለ ድረስ። ይሄ ነው። ስለዚህ መቼ የት ምናምን የሚሉ ዝርዝሮችን ሳይቀር አይቀበልም ትህትና ያለበት ልብ ማለት ነው። ሌላ አስተራቂ መጥቶ እስኪ ለምነው ራሱ አይጠብቅም። ኧረ እኔ ማን ነኝ? ወደ እኔ ሰው መጥቶ እንዴት ይደፋል? እንዴትስ ይቅር በለው ብዬ መለመን ራሱ እንዴት ነው አይምሮ የሚፈቅድልኝ? ይሄ ትህትና ነው። በቃ ትክክለኛው ትህትና እዚህ ጋር ነው ያለው። አሁን ብዙ ሰዎች ተጣልቶ ይቅር ማለት ማይችሉት ሁላ ትሁታን መስለው ራሳቸውን መግለጽ ይወዳሉ። በፍጹም ወይም የትህትና ትርጉም ተዛብቶባቸዋል ነው እንጂ ማለት ያለብን ትህትና አላቸው ማለት ግን አይቻልም። ስለዚህ የትህትና ትልቁ መለያ በአቀማመጥ አይደለም፣ በአካሄድ አይደለም፣ ባለባበስ አይደለም፣ በቃ አካላዊ በሆነ ንቅናቄ ወይም እንቅስቃሴ አይደለም የሚገለጸው። ይሄኛው የታይታው ነው። እውነተኛ ትህትና በይቅር ባይ ልብ ነው የምትገለጠው። በይቅር ባይ ማለት ነው። ለምሳሌ አንድ ሰው እሺ እኔ እንዲገለኝ አሰበ፣ በጣም ጥሩ፣ ግን ሳይሳካለት ቀረ። እንዲህ አስቤ ነበር ይቅር በላይ ወንድሜ ካለ እንዴ እኔ ያላወቅኩ ነበር እንዴ ማድረግ አንተን ነው የሚጎዳኝ ነበር እንጂ እኔን አይደለም። በቃ ቀጥታ መቀበልን ነው የሚመለከተው ትህትና የሚባለው። ስለዚህ ይሄንን ለማድረግ ብዙ ጊዜ ሰዎች ይቸገራሉ፣ ይቅር ለማለት ይቸገራሉ በጣም ማለት ነው። ይሄን ይቅር ማለትን የሚቸገሩበት አንዱ ምስጢር ምንድነው? አንደኛ የበላያቸው ሌላ ይቅር ባይ አምላክ እንዳለ አያምኑም ማለት ነው በሌላ አነጋገር። ምክንያቱም
አንድ ሰው እኔም በድዬዋለሁ ብሎ የሚያስበው አምላክ እንዳለ ቢያውቅ ኖሮ ወንድሜ በድሎኝ እኔ ይቅር ካልኩ እኔ የበደልኩት አምላኬም ይቅር ይለኛል ብሎ ነው ለወንድሙ ይቅርታ የሚያደርገው። ስለዚህ አሁን እንዳስቀመጥኩ የበደለን ሰው አለ፣ የተበደልናለን፣ የበደልነው ደግሞ እግዚአብሔር አለ። ስለዚህ የበደለንን ይቅር ስንል የበደልነው እግዚአብሔር ይቅር ይለናል። ይሄ ትልቁ መርሃችን ነው ማለት ነው። ስለዚህ ይሄን ሁሉ ለማድረግ ግን አሁን እንዳልኩ ወሳኙ መሪ ትህትና ነው። ወሳኙ መሪ ማለት ነው። ራስን ዝቅ ማድረግ ማለት ምን ማለት ነው? ይሄ እኮ ነው፣ ሌላ አይደለም። ቢበድሉኝም ይገባኛል ብሎ መቀበልን ነው የሚያመለክተው፣ ሌላ አይደለም እኮ። ስለዚህ በትህትና ጊዜ የሚመጣ ነው እንጂ በዚህ መቼ ለዛሬ ብለን ሁሉ አናስቀምጠውም። ይሄ ለገባቸው ሰዎች ነው ይቅርታው። ይሄ ለገባቸው ሰዎች እውነት ይቅርታ ኃይሉ የገባቸው፣ ይሄ ይቅርታ ታላቅነቱ የገባቸው ሰዎች ይቅርታን የሚፈጽሙት በትህትና ነው። ትህትና ደግሞ ራሷ ይቅርታን ታመጣለች፣ ራሷ ማለት ነው። ስለዚህ ነው ክርስቶስ ሲያስተምርም ቀጥታ ምን አለ? ለእመ ኀደግሙ ለሰብእ አበሳሆሙ አነኒ አሐድግ ለክሙ አበሳክሙ ወለእመ ኢኀደግሙ ለሰብእ አበሳሆሙ አነኒ ኢሐድግ ለክሙ አበሳክሙ። በማቴዎስ ወንጌል ምዕራፍ 6 ላይ የሰዎችን በደል ይቅር ካላችሁ እኔም ይቅር እላችኋለሁ፣ እናንተ የእነሱን በደል ይቅር ካላላችሁ ግን እኔም ይቅር አልላችሁም ማለት። ይሄ ሕገ ወንጌል ነው ማለት ነው። እንደ ይቅርታ ያለው ወደ እግዚአብሔር የሚያቀርብ ሕግ የለም። የሰውን በደል ይቅር ማለት በበላይ ያለው እግዚአብሔር ይቅር ይለኛል ብሎ በማሰብ ነው። ስለዚህ እኔ ደረጃዬ እዚህ መሀል ከሆንኩ የተበደል ከሆንኩ ከኔ በላይ እግዚአብሔር አለ፣ ከኔ በታች ደግሞ የበደለው ሰው አለ። እንዲያውም የበታች ነው ብዬ እንዳላሰብ ግን ትህትና ይከለክለኛል። ለዚህ ነው እንደ በደለኝ እንኳን ሳይሰማኝ ይቅር እንድለው እንድተወው የሚያደርገኝ ትህትና ነው። ያኛው እየተጸጸተ እያዘነ ሊመጣ ይችላል። ነገር ግን ከኔ ፊት ሲደርስ ግን ነፃነት ያለው እንዲሆን የማደርገው እኔ ነኝ። እንዳይንቀጠቀጥ ይቅር ይለኝ ሆነ አይለኝ ሆነ እያለ እየፈራ የመጣን ሰው በቀላል አንተ እኮ በቃ ሳትችል ቀርተህ ነው፣ ምንም አይደለም፣ እንዲያውም ይገባኝ ነኝ ብሎ ራስን ዝቅ ማድረግ፣ በዚህ ሰዓት ይቅርታም ይፈጸማል፣ ትህትናም ፍጹም ይሆናል፣ ስራውን ይሰራል ማለት ነው። ይህ ከሌለ ግን እገሌ እኮ ትህትና አለው እገሌ እኮ እንዲህ ያለው ተበድሎ ይቅር ማለት የማይችል ሰው በየትኛውም ስራ ትሁት ነው ተብሎ ሊጠራ አይችልም። በየትኛው መለኪያ ሊሆን ይገባል ይሄ። ምክንያቱም ትህትና ከፍቅር ተለይታ አታውቅም፣ ከይቅርታም ተለይታ አታውቅም። የምታደርገው ይሄንን ነው። ስለዚህ ነው እና ትህትና የምንለው በእኛ ልብ ውስጥ ሲኖር ለመቼ ብሎ ዘመናትን አይሰጥም፣ የት ብሎ ቦታን አይሰጥም። በቃ ባለንበት በደረስንበት እስካለን ድረስ የምናደርገው ነገር ነው። ታዲያ በደሉ እስከምን ድረስ ነው የሚለው ደግሞ ሌላ ነገር ነው። በደሉ እስከምን ድረስ ነው? አሁን እንግዲህ ግላዊ ህይወትን መሰረት ያደረገ ነው የምናወራው፣ እያንዳንዳችን በግላችን የመዳን ጉዳይ ስለሆነ ማለት ነው። ስለዚህ እስከምን ድረስ ነው ሲባል በደል ብዙ አይነት ነው። ቅድም እንዳልኩ ሁለት ሰዎች ተመሳሳይ በደል ሊበደሉ ይችላሉ፣ ከፍተኛ ዝቅተኛ በደልም ሊበደሉ ይችላሉ። የሚፈቱት ግን በተለያየ መንገድ ሊሆን ይችላል። ወይም ደግሞ ይቅርታን የሚሰጡት በተለያየ መንገድ፣ አንዳንዱ ተለምኖ ነው፣ አንዳንዱ ራሱ ነው፣ አንዳንዱ ደግሞ ተለምኖ እምቢ እያለ ብዙ ጊዜያትን ፈጅቶም ነው። ስለዚህ ሶስት አይነት ነው ያለው ማለት። አንዳንዱ ዝም ብሎ በራሱ ይቅር የሚል አለ በራሱ። ሁለተኛው ደግሞ በጣም በሽማግሌ ተለምኖ ሽማግሌ አድክሞ ያም ሆኖ ደግሞ እየተጠማዘዘ ያም ሆኖ ማለት ነው እየተጠማዘዘ። አንዳንዱ ደግሞ ሽማግሌ ሲመጣ ሁሉ ተነስቶ በመሄድ እንዲሁ በቃ ዝም ብሎ እንዲህ እያለ የሚሰነብት የሚከርም ሰው አለ። ስለዚህ በዚያ ሁሉ ግን ይቅርታ ተፈጸመ ተብሎ ይወራል። ሆኖም ግን ለጊዜው ቃል እስከሰጠ ድረስ ማለት ካልሆነ በስተቀር የዛኛው ይቅርታ ከክርስትና አንጻር ሲመዘን ገና ነው። በእንቢታ ውስጥ የነበረ ሰው ገና ነው ብለን ነው የምንወስነው። ስለዚህ ታዲያ በደሉ እስከምን ድረስ ነው ከተባለ ሕይወትን እስከ ማሳጣት ድረስ በሚያደርሱ በደሎች ሁሉ ሊሆን ይችላል። አንተ በሕይወት እስካለ ድረስ የምትተወው ለእግዚአብሔር ብለህ ነው። የጠበቀህን እግዚአብሔርን የምትክሰው ወይም የጠበቀህን እግዚአብሔር ውለታ የሚሆነው ያን ይቅርታ በማድረግ ነው። አንዳንድ ሰዎች እግዚአብሔር ከክፎች እጅ እንደጠበቀ ያምናሉ። እሺ፣ ከክፎች እጅ እንደጠበቃቸው ካመኑ በኋላ እነዛን ክፎች ይቅር ለማለት ግን ይቸገራሉ። ስለዚህ ጋር ያልተረዱት ነገር ምንድን ነው? እግዚአብሔር ከነዛ ክፎች እጅ ከጠበቀኝ ለጠበቀኝ እግዚአብሔር ውለታ ምንድን ነው? ምንድን ነው? ለዚህ ምን መልስ ሊሰጡኝ ይችላሉ? በቃ አመሰግነዋለሁ እግዚአብሔር እንዲህ ስላደረገ አይደለም። እግዚአብሔር አመስገኝ አላጣም። እግዚአብሔር በባህሪው ምስጉን ነው፣ ለዘላለም የተመሰገነ ነው። የአንድ ግለሰብ ምስጋና ከእሱ ጋር ሄዳ እኮ እሱን የምትጨምርለት ነገር የለም። ታዲያስ ይሄ እግዚአብሔር ከዚህ ሰው የሚፈልገው ስለጠበቀው እንዲያመሰግነው ብቻ አይደለም። ታዲያ ስለጠበቀው ሊጎዱ ያሰቡት ሰዎች በይቅርታ ሲያልፍ ብቻ ነው ትልቅ ምስጋና አቀረበ የሚባለው በዚህ ሰዓት ነው። በቂም ውስጥ ያለ ምስጋና ሊደርስ አይችልም ወደ እግዚአብሔር። መታሰብ ያለበትም እሱ ነው። እሺ፣ ለምሳሌ ሰዎች እኔን ሊጎዱ እያሰቡ ነው አሉ። እሺ፣ እየጎዱኝም ነው፣ እያየሁ እያወቅኩ ነው ልበል። እሺ፣
እነዛ ሰዎች በእኔ ልብ ውስጥ በቂም በቃ በበቀል የያዝኳቸው ናቸው። እሺ እግዚአብሔር ግን እያጠበቀኝ ስለሆነ ላመስግን አልኩ። እሺ ቂም በቀል ባለ ልብ ውስጥ ማመስገን አያስፈልግም። የቂምና የበቀል ምስጋና አይፈልግም እግዚአብሔር። ንጹህ ሆነ እንድታመሰግን ግን ይፈልጋል። ስለዚህ ንጹህ ሆነ እንድታመሰግን ስለፈለገ አንተ ልታደርግ የምትችለው በቃ እነሱ አልተሳካላቸውም፣ እግዚአብሔር ግን የኔን ሕይወት ጠብቆኛል፣ ለጠበቀ እግዚአብሔር ምስጋና አቀርባለሁ፣ እነሱንም ይቅር እላለሁ። ይሄ ከሆነ ትክክለኛ ምስጋና እየቀረበ ነው ለእግዚአብሔር። ውለታም የሆነውም በዚህ ሰዓት ነው እንጂ ቂም በቀል ተሸክም የእነሱን ለመግደል እንዲያውም እንዳጠፉብኝ ላጥፋ፣ እንደበደሉኝ ልበድላቸው፣ እንዳደረጉብኝ ላደርግባቸው እያልኩ የማመሰግነው ምስጋና በእግዚአብሔር ፊት ተቀባይነት የለውም ማለት ነው። ምክንያቱም ጸሎቱም ተቀባይነት የለውም። ለዚህ ነው ጸሎቱ ለመስተቀይም ከመዘር ዘወርቅ ማእከለ አስዋክ፣ የቂመኛ ሰው ጸሎት በዘር በእሾህ ላይ እንደተዘራ ዘር ነው ይላል። ተቀባይነት የለውም ነው፣ አያፈራም ነው። ስለዚህ በመቼ እስከዛሬ እስከዚህ የሚባል አይደለም። ይቅርታ በተበደልክ ሰዓት ወዲያው ይቅር ለማለት ራስን የምታዘጋጅበት ህይወት ነው። ይሄ ነው መታሰብ ያለበትም ትልቁ ጉዳይም እሱ ነው ማለት ነው። መልካም ቃለ ሕይወት ያሰማልን መምህር። በእውነቱ በጣም ጥልቅና አሁን መሬት ላይ የጠፋውን ትልቁን ሀሳብ ነው የገለጹልን። አንዳንድ ሰዎች በጥያቄያቸው እንደው ሰዎች የንስሐ አባት የሚሆኑ ገዳማውያን መጥተው ታረቅ ሲሉኝ ለነዚያ ታረቅ ለሚሉኝ ሰዎች ስል ብለው ከታረቁ በኋላ ነገሩ ከሆዳችን አልጠፋልን አለ። ያን ሰው ባየሁት ቁጥር ከዚያ ከፊቱ ከጥላቻ በጣም ይበዛብኛል ይላሉና እንዴት ማጥፋት ይቻላል? ያንን በጣም አብዛኛው ሰው ከሞትኩ በኋላም ከቀብሬ እንዳትቆም የሚሉም አሉ። በጣም አንየውና እንዴት መታው ይቻላል? ይሄ በጣም አስገራሚ ነው። የክርስትና ህይወት በእንደዚህ አይነት ህግ ነው የሚታወቀው የሚመዘነው። ከበድ ባሉ ጉዳዮች ውስጥ ተሰምቶ ባለ ሰዓት ነው ክርስትና ሊገዛህ የሚገባው። ይሄ በሌለበት አሁን ጥምቀት ሲሆን መገኘት፣ በዓል ሲሆን መገኘት፣ ትንሣኤ ሲሆን አርዶ መብላት፣ ነጫጭ ልብስ መልበስ፣ እንዲህ በስቶ መታየት፣ በቃ እንዲህ አይነት ሽሩሩ ስራዎች ክርስትናን አይገልጹም። ትክክለኛ ክርስትና የሚገለጸው በጣም ተበድለ ባለ ሰዓት፣ ልብ ተሰብሮ ባለ ሰዓት ወዲያው በይቅርታ ልብህን መሻር፣ ወደ እግዚአብሔር ባለህ ቀረቤታ ለእግዚአብሔር ባለህ ቀረቤታ ትልቁን ህይወት ማግኘት ነው እንጂ ክርስትና የሚባለው በእኔ ሰዓት ሰውን ሁሉ ያን ሰው የበደልን ላየው አልፈልግም የሚሉ ሰዎች አሉ። እውነት ነው፣ ላየው ራሱ አልፈልግም። እግዚአብሔር እኛን ሊያየን ይፈልግ ይሆን በዚህ ሰዓት? ይህም ጭምር መታሰብ አለበት። እግዚአብሔር የሁላችንም ጌታ ነው። እግዚአብሔር የሁላችንም ፈጣሪ ነው። እሺ ጥሩ፣ የበደለኝም ሰው የእግዚአብሔር ፍጡር ነው፣ እኔም የእግዚአብሔር ፍጡር ነኝ፣ የእሱ ልጅ ነኝ። እንደዛ ከሆንኩ የምገልጸው እሱ እኔን ይቅር ካለ እንዳለኝ እኔም የእሱን ይቅር በማለት ነው ልዘጋው የምችለው። እንኳን አይደለም ሌሎች አስታርቀው ራሳችን ቀድመን እንድንታረቅ ነው ወንጌል የሚያዝ። ስለዚህ በወንጌል ህግ የማይሄድ ከሆነ ክርስቲያን ሊባል አይችልም። ያ ሰው ነው በቃ መመዘን ነው አይደል? ይሄ መመዘን እኮ ነው። አሁን በክርስትና ህግ እኮ ሚዛን ነው። በቃ ይሄ የወንጌል ህግ ማለት ሚዛን ነው። ከሚዛን መካከል አንዱ እውነተኛ የክርስቶስ ሰው ነኝ የሚያስብለው የይቅርታ መንገድ ነው ማለት ነው። እሱ ያስተማረንም ይሄንን ነው። ወሶበ እንዘ ጸሩን ንሕነ በሞተ ወሉ ተሳሃለነ። ሐዋርያው በቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ላይ ጠላቶቹ ሆነን ሳለ በልጁ ሞት ይቅር አለን። በልጁ ማለት አሁን አብ በልጁ ሞት ነው ይቅር ያለ። ጠላቶቹ ሆነን ሳለ ነው ግን እሱ እንዲያይን ሁሉ የማንፈልግ ነበርን እኮ የተጸየፍ የቆሸሽን ነበርን። ነገር ግን በልጁ ሞት ይቅር አለን እግዚአብሔር። ታዲያ እግዚአብሔር በልጁ ሞት ይቅር ካለ ልጁን ሳይቀር እስከ ሞት ራስ አልፎ ሲሰጥ ለልጁ አራራም እኛን ይቅር ለማለት ለልጁ እንኳን አልራራም ማለት ነው። እኛን ይቅር ለማለት ግን ይሄ ተደረገው። ወልድ ደግሞ ራሱን ስጋውን አካሉን አሳልፎ በመስጠት በሞት በግርፋት ነው እንግዲህ ራሱን አሳልፎ ለሞት ለግርፋት ነው የሰጠ። በዚህ ሰዓት ይቅርታን ሰጠን። ታዲያ ይህንን ነው የሚያስበው አንድ ሰው። ስለዚህ አንድ ወንድሙ በድሎት አባቶች ማስታረቁ፣ ጎረቤት ማስታረቀ፣ ጓደኛ ማስታረቀ፣ ማን ማስታረቀ፣ እሺ ጥሩ እንታረቅ። ከታረቅን በኋላ ሁሉ በቃ ማይጠፋልን ለምንድን ነው ብሎ የሚያስብ ካለ አንደኛ ካለን ስሜት ያለን ስሜት ከክርስትናው ስሜት ጋር አልግባባ ስላለ ነው። አንዱ ይሄ ነው። ሁለተኛው ካለን አለማወቅ፣ በእኛ ላይ ሰፍኖ ያለ አለማወቅ አለ። ምንድነው አለማወቅ ማለት? ያ ሰው ነው እኔም ሰው ነኝ፣ ሁላችንም ወደ እግዚአብሔር የምንጓዘው። እሺ በቃ የበደለኝ አንድም ደፍሮ በድፍረት ሊሆን ይችላል፣ አንድም በስህተት ሊሆን ይችላል። እሺ ጥሩ በድፍረትም ካደረገው ይሄን የሚያይለት እግዚአብሔር አለ። በስህተትም ካደረገው እኔም ነገ አንዱን ልበድል እችላለሁ። ስለዚህ ከዛ አንፃር ይቅር ማለቴ መተዌ ትክክል ነው ብሎ ለራሱ ያሳምናል። ይሄ ደግሞ ከምን ይመጣል? ከማወቅ ይመጣል። ስለዚህ አለማወቅ ሲኖር
ይሄ ይከሰታል ማለት ነው። ሌላኛው ደግሞ እኛ ሌሎችን እንደማንበድል ከሚሰማን ስሜት የሚመጣ ነው። አንዳንድ ጊዜ እኔ አልበድልም ብሎ ከማሰብ የበደለን ሰው ሲያይ ሁሉ መጥላት ይመጣል ማለት። ይሄ ደግሞ ድፍረት ነው በራሱ ሌላ ወንጀል ነው። ይሄ ሌላ ኃጢአት ነው። ይሄ ሕግ እግዚአብሔር እንደመጣስ ነው ራሱ። እኔ ኃጢአት የለብኝም ብሎ እንደማሰብ ነው። ስለዚህ ያ ስህተት ፈጽሟል፣ እኔም ነገ ስህተት ልፈጽም እንደምችል ማሰብ፣ ከዚህ በፊትም ስህተት እየፈጸምኩ ሌሎች ሰዎች ይቅር እያሉኝ እንደመጡ ማሰብ ይኖርብኛል። በዚህ ነው የሚጠፋው ይሄኛው። ስለዚህ አንደኛ ከገነፈለ ከወንጌል ሕግ ከወጣ ስሜት የተነሳ ነው እንዲህ አይነት የሚመጣው። ሁለተኛ ካለማወቅ፣ አለማወቅ የምንለው ቅድም እንዳልኩት ነው። እንደገና ደግሞ ከምን ይመጣ? እኔ አልበድልም ብሎ ከማሰብ ከትምክህት ይመጣል ማለት ነው። በተለይ ትምክህተኞች ሰዎች በበደለ ሰው ላይ ይቅር ማለት አይችሉም። ምክንያቱም ራሳቸውን በጽድቅ ስለሚመኩ ማለት ነው። እኔ አላጠፋም፣ እኔ አልበድልም ብሎ ነው የሚያስቡት። እንዲህ በማለታቸው ግን ኃጢአት እየሰሩ ነው። ይህም ለዚህ ነው አንድ አባት አንድ ሰው እኔ ኃጢአት የለብኝም ካለ ወዲያውኑ ኃጢአት ሰራ ያለው። ወዲያውኑ ማለት እኔ ንጹህ ነኝ ባለ ሰዓት ወዲያው ኃጢአተኛ ሆኗል። እኔ ኃጢአት የለብኝም ስህተት የለብኝም ካለ ወዲያው ስህተተኛ ሆኗል ማለት ነው። ስለዚህ እንደዛ ነው። እንዲህ አይነት ትምክህት ያለባቸው ሰዎች ሌላውን ሰው እንደበደሉ አይሰማቸውም። ስለማይሰማቸው እነሱ ሲበደሉ ያን ሰው ይቅር ካሉ በኋላ ስለ የማይጠፋ አደገኛ ቂም ቋጥረው ይቀጥላሉ። ሲያዩ ሁሉ ይጠላሉ። አንዳንዶች ደግሞ በቃ አሁን እንደተጠየቀው ቀብራቸው ላይ ሁሉ እንዳይቆም ሰውን አውግዘው የሚሞቱ ሰዎች አሉ። በቃ በጣም የመረረ ይሄ በጣም መራራ ህይወት ነው። እኛ ከሞትን በኋላ እኛ ጋር ቆመ አልቆመ አሁን እኛ እዚህ ጋር ቁጥጥር ረገና እኛ ከፊቱ ልንቆም አይደል? እንደገና ዝም ብሎ ይሄ በጣም አደገኛ እኮ ነው። አሬሳ ጋር ድንጋይ እንኳን ሊቆምብን አይደለ እንዴ? እንኳን ሰው ቆሞ ድንጋይ ራሱ እኛ ላይ ሊጫን ነው። ይህ ሁሉ ሆኖ ከሬሳ ጋር ፉክክር ሁሉ የሚገጥሙ ሰዎች በሞቴ ላይ አትቁ፣ በቃ እንደዚህ አትገኝ፣ በቃ እንዴ ለዚህማ የመጣስ ቢመጣ ምን እናደርገዋለን? እኛ እኮ ወደማያልፈው ዓለም ሄድን። እኛ እኮ ወደ ምንጠየቅበት ሄድን። በቃ አለቀ። በዛ ማልቀስ ነው የሚገባ ወይስ ከሞትክ በኋላ እኔ ስቀበር ሰው እንዳይቆይ ገሌ እንዳይቆይ እኔ የምጠላው ነው እኔ ረግሜዋለሁ? እንዲህ አይነት ምን አስፈለገ? እና በዚህ ሰዓት ነው ክርስትና ገደል እንደገባ የምናውቀው እንዲህ አይነት ሲከሰት ማለት ነው። እና አንዳንድ ሰዎች ከታረቁ በኋላ ሁሉ ልባቸው የማይሽርላቸው ሰዎች አሉ። በቃ እነዚህ በጣም ሊያለቅሱ ይገባል። እንዲህ አይነት ሰዎች አመድ ላይ ሊንከባለሉ ሁሉ ይገባል። ከዚህ በላይ ከባድ ወንጀል የለማ በክርስትና ሕግ። ታርቀህ እንኳ ልብህ ማይሽርልህ ከሆነ ከእግዚአብሔር ሕግ በጣም እንደወጣ ራስን አስብ። ይሄ በጣም ትልቅ በደል ትልቅ ጥፋት ስለሆነ ማለት ነው። እና አንዳንድ ሰዎች በዚህ በጣም ተበድያለሁ ብሎ ሲያስቡ ተደጋጋሚ በደሎች ሲደርሱ ወዘተ በእነዚህ አይነት ራሱን የሚቆልፍ ሰው አለ። እንዲህ ከመቆለፍ ራስን ማዳን። ለምሳሌ ይህን ሊሽርልን የሚችለው አቡነ ዘበሰማያት ላይ አባታችን ነው ብለን የምንጸልየው ጸሎታችን ውስጥ ያለው ቃል ነው። ምንድነው እሱ? በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ነው የሚለው። ቀችን መጸለይ አይችልም ይቅር የማይል ሰው። እርግጠኛ ሆኜ የምነግራቸው ይቅር የማይል ሰው አቡነ ዘበሰማያትን እስከ መጨረሻ መድገም መጸለይ አይችልም። በቃ ይሄ ምክንያቱም ይሄ ሰው ሁለት በደል ይፈጽማል አቡነ ዘበሰማያትን በመድገሙ። እንዴት? አንደኛ የመጀመሪያው በደል አለ። ምን የሚለው ይቅር አልልም ማለቱ። ሁለተኛ ደግሞ ይቅር ሳይል ይቅር እንደምንል ብሎ ደግሞ ይቅር ባይ ሆኖ ደግሞ እዚህ ጋር ማውራቱ። ስለዚህ ቂምም ውሸትም እየሰራ ነው ይሰው። አቡነ ዘበሰማያት ደግሞ በምታውቀው ነገር ራስን እያነሳ ጭምር ነው የምትጸልየው። ስለዚህ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል ነው። ይሄን ጸሎት ሲሰጠን ይቅር እንድንል የሚያደርግ ትልቅ ኃይል ነው እየሰጠን ያለው። የበደሉንን ይቅር እንደምንል ነው። አያችሁ፣ በደሉ ቀላል ነው ከባድ ነው አይደለም። እሱ አይደለም፣ እሱ እንደኛ አቀባበል ነው። በጣም ትንሿን ሁሉ አክብዶ የሚያይ ሰው አለ፣ ትልቁን ሁሉ ቀለል አድርጎ የሚያይ ሰው አለ። በቃ ይሄ እኮ ነው። ለምሳሌ በቃ ጥቂት ገንዘብ የተወሰደበትም ብዙ ገንዘብ የተወሰደበትም በእይታው ግን ልዩነት ብዙ የተወሰደበት እንደ ጥቂት የተወሰደ እንደ ብዙ ሊታይ ይችላል። ይሄ የየራሱ ደረጃ ነው። ሆኖም ግን ጸሎቱ ራሱ አያሳልፈንም ነው። አንድ ሰው በቃ ይቅር እምቢ አለኝ ካለ አቡነ ዘበሰማያትን መድገም ማቆም ይኖርበታል እንደማለት ነው። እኔ አስታውሳለሁ በገጠር እንደው በዚህ ማስታረቅ ስራ ላይ ደስ ነው የሚለኝና እኔ ሳልወለድ የተጣሉ ሰዎች ነበሩ። አንዱ አባቴ ነው፣ አንዱ ደግሞ ጎረቤት ነው። እኔ ሳልወለድ ነው የተጣሉት። ከተወለድን በኋላ የምናውቀው ተጣልተው ነው እንጂ ከዛ በኋላ በሆነ ነገር ተጣሉ የሚባል አይደለም።
ተጣልቶ የሚኖሩበት ራሱ ይሄ ነው የሚባል ግን አይደለም እና ይኖራሉ። እና እኔ እያደኩ መጣሁና አንድ ስራ ልሰራ ሰው እስኪ እነዚህ ሁለቱን ላስታርቅ። በጣም ገረም የሚያደርገው ደግሞ በመካከል ላይ ብዙ ሽማግሌዎች ተነስተው መልሰው አባብሰዋቸው ነው የሚተው እንጂ ማሳረግ አይችሉ። ሁለቱም ጋጠ ወጥ አይነት እየሆኑ ማለት ነው እና ይቸገራሉ። በቃ እስኪ ብዬ አባቴን ሳማክረው ከሱ ጋር በል እንዳትሞክር እንዳታስብ። ከዛ ደግሞ ያኛውንም ሳማክረው ከሱ ጋር በል በቃ ሁለቱም ጽንፍ የያዙ ማለት ነው እና በጣም ከፋኝ። እንዴት ነው ማደርገው? መተው የለብኝም። እሺ በቃ እሱ ከኔ ጋር ይሆን እግዚአብሔር፣ ከዛ በኋላ አደርገዋለሁ። በቃ መሆን አለበት ብዬ ወሰንኩና በቃ አንደኛውም ይሄን አክብዶ ሲነግር ግን እኔ ሄጄ አይ ይሄ ነው በቃ እሱ ለመታረቅ እኮ ፈቃደኛ ነው፣ አንተም ለመታረቅ ፈቃደኛ ሁን እያልኩ ሁለቱንም በዚህ አግባባሁና ሆኖም ግን አባቴን ካሳመንኩ በኋላ ከሱ ቤት ሲሄድ ጭራሽ ሲለኝ ያ ደግሞ የተማረ ነው ያኛው። በቃ እዚህ ጋር ለማስታረቅ ትልቅ ምክንያት የሆነች እቺ አቡነ ዘበሰማያት ናት። በቃ እሺ አቡነ ዘበሰማያት ብለህ ትጸልያለህ ወይ አልኩት። አዎ አለኝ። እሺ ጌታዬ የበደሉን ይቅር እንደምንል አንተም ይቅር በለን የሚለውን ቃል አልፈ መጸለይ አለበት። የደተማን ታርቢዬ እምቢ ብለሃል። ከዛ ይህን ሰው የጠየኩት ጠብ የተጀመረው መቼ ነው ስለው ሰውየው ያውቃል በዕለተ እሑድ ነው አለኝ። እሺ በዕለተ እሑድ ከሆነ ጠብ የተጀመረው እርቅ ሊፈጸም ሲባል አልታረቅም ብሎ የቀረውስ ማን ነው አልኩት። ዲያብሎስ ነው አለኝ። በቃ ራሱ መለሰ እኮ አሁን እኔ ሌላ ምንም አያስፈልግም። ስለዚህ አሁን አልታረቅም የምትል አንተ ማነህ እንበልህ ማን እንበልህ? ከዛ በኋላ ነገሩ ሁሉ ቀየረና አይ አንተ የኛ የልጅ ልትሆን እንዴው በጣም ህፃን ስትሆን ይሄን ስታስብ እኛ ትልቆቹ አብደን ልንኖር በቃ አሁን ነው ታረቃለሁ ብሎኛል። እና እቺ አሁን ዘመያት ውስጥ ያለችው ቃል በትክክል ለሚያስብ ሰው አታስተላልፍም። በቃ የበደሉን ይቅር እንደምንል ማለት አይቻልም። በቃ እና ሆነ እንኖር ከተባለ አሁን ይሄን የሚጸልይ አይደለም የጠፋው ይቅር ባይ ነው የጠፋው። እና ስለዚህ ሰውን ሳይ ሁሉ ያስጠላኛል ካለ ይሄ ሰው እየጸለየ አይደለም። ይሄ ሰው ፈጣሪውን ይቅር በለኝ እያለ አይደለም። ታዲያ በእግዚአብሔር ዓይን እኛ ስንታይ ምን ያህል እናስጠላ ይሆን ታዲያ? ግን እሱ መሐሪና ይቅር ባይ ስለሆነ ተሸክሞን ይኖራል። አልቦ መስፈርት ለሳይለ ትእዛዝከ ነው። በይቅርታው አዞ ለሚያመጣው ምህረት ምንም መስፈርት የለውም። ልክ እኛም የሱ ልጆች በዚህ ልክ ስፍር በሌለው ይቅርታ ነው የምንጓዘው እንጂ ለክተን ትናንትናም ይቅር ብየው አሁንም ደግሜ ሶስተኛ አራተኛ እያለ ያን እየቆጠረ አሁን ቂመኛ ሆኖ መቀጠል አያስፈልግም። ስለዚህ እሱን ሳይሁን ያስጠላኛል፣ ከመቃብሬ አይቆምብኝ፣ ወደዛ አይመጥብኝ። እንዲህ አይነት በቀልና ቂም ከኛ ልብ ካልጠፋ የምንጸልየው ጸሎት በእግዚአብሔር ፊት ይቀርባል ብላችሁ እንዳታስቡ። በቃ ይሄ በትክክል ማየት ያስፈልጋል። እኛ ጥቂቷን ነገር ማድረግ ያቃተን ትልቁን ነገር እንዲሰጠን ከእግዚአብሔር ለምን እንጠይቃለን? እስኪ አሁን ይሄን የሚሰማችሁ አሁን የምትሰሙ እስኪ ወንድሞች፣ እህቶች፣ አባቶች፣ እናቶች አላችሁ። እስኪ በልባችሁ ውስጥ ደግሊን ጠለዋለሁ ብላችሁ የምታስቡ ሰው አለ? እስኪ አሁን ትንሽ ዝም ብላችሁ አስቡ። አዎ አለ። በጣም የበደለኝ ሰው አለ። በቃ አሁኑኑ ከልብ ይቅር በለው። አሁን እየሰማህ ትምህርቱን ሳትጨርሶ ማለት ነው። አሁን ሳትጨርሶ በቃ ይቅር ብያለሁ በል። አሁን ከእግዚአብሔር የሚመጣልህን ሰላምና በረከት ተቀበል። ይሄ ነው ትልቅ መንገድ የሚባለው። ክርስትና መመዘኛው አንዱ ይቅር ባይነት ነው። ይሄን የሚሽርልን በቃ ትክክለኛው ፍቅርና ሰላም በልባችን ውስጥ እንዲኖር የሚያደርግልን ይሄው ይቅርታ ነው። ሌላ ምንም የለም። እና ያስጠላኛል እንዲህ ይለኛል። አንዳንድ ሰዎች እኔ አልጣላ እንጂ ከተጣላሁ አልታረቅም ብሎ የሚያስቡ ራሳቸው የሚደመድሙ ሰዎች አሉ። በጣም ያሳዝኑኛል እነዚህ። በዚህ ዓለም ታዲያ ሳትጣላ ልትኖር ነው? ሰው ሳይበድልህ ልትኖር ነው? አይደለም። በይቅርታ ብቻ ነው የምታሸንፍ። እና የይቅርታ ኃይሉ ወደር የለውም፣ ወሰን የለውም፣ ደንበር የለውም። ስለዚህ በይቅርታ ነው ሁሉን ነገር መሸፈን የምትችለውና ያስጠላኛል እንዲህ ይለኛል በሚል ራስን መቆለፍ አያስፈልግም ማለት ነው። መልካም፣ በጣም እናመሰግናለን። አንዳንድ ሰዎች ይቅርታ ለማለትም ወይም ይቅርታ ያሉ ሰዎች እንደተጣሱ የበታችነት አድርገው ይመለከታሉ። በእውነት እንደው ይቅርታ ማድረግ መሸነፍ ነው? አቅም ሲያጣው ነው ሰው ይቅርታ የሚለው? አሁን ለምሳሌ በሰሞኑ አንድ አባት ሳስተምር ዳይጸን ልሳ ገጥሞኛል። ስለዚህ ይቅርታ ሲሉ በዚህ ቃል የተደናገራችሁ ምእመናን የተዋሕዶ ተከታዮች የኔ ዳሂጽ እንደሆነ ልታውቁልኝ እፈልጋለሁ። ይሄን ነው ማለት ለምእመናን የምብለው ለሊቃውንቱም ለምኑ ሁሉ ይሄ የኔ ዳሂጽ እንጂ
የቤተ ክርስቲያኒቱ ትምህርት አይደለም። አይዛብ በተለያየ በሚዲያው በምንም አንዳንድ ሰዎች አልፎ አልፎ አንገቴን እሰጣለሁ ያልከው ሰው እንዲህ እያሉ እንደ በታችነት መሞት ይሻለህ ነበር የሚሉም ጭምር እናያለን። እና በእውኑ ይቅርታ መሸነፍ ነው? አቅም ማጣት ነው ይቅርታ? ከዚህ አባትም አንጻር በእውኑ መምህራን ሳይቀር ይህንን እንደ ትልቅ በር የሚጠቀሙበት እድል ስለሆነ በጣም ጥሩ። አሁን ይቅርታ ተሸናፊነት ከሆነ ከሁሉ የተሸነፈ ወይም ተሸናፊ የሚሆነው እግዚአብሔር ነው። እንደ እግዚአብሔር ያለ ይቅር ባይ የለማ። ስለዚህ አሁን ሽንፈት ነው ይቅርታ ካል እንደ እግዚአብሔር ያለ ተሸናፊ ላይኖር ነው ማለት ነው። እግዚአብሔር ደግሞ መዋኢ ነው፣ አሸናፊ ነው የምንለው። አሸናፊ ነው የምንለውን እግዚአብሔርን እንደ ተሸናፊ መቁጠር ነው። ይቅር ባይሆን ሰው ተሸናፊ ነው ማለት ነው። ይቅርታ የሚጠይቅን ሰው እንደ ሽንፈት ከቆጠረ አንድ ሰው ከእግዚአብሔር በላይ ተሸናፊ፣ ከእግዚአብሔር በላይ አቅም አልባ የለም እንደማለት ያለ ነው። ይሄ ክደትም ጭምር ነው። ስለዚህ ይቅርታን እንደ ሽንፈት መቁጠርን የሚመስል ክደት የለም። ምክንያቱም እኛ ወደሱ መቅረብ ሲያቅተን ወደኛ መጥቶ ይቅርታ ያደረገልን ይቅር ያለን እኮ እሱ ነው። አሁን እግዚአብሔር ነው። አሁን የሰው ልጆች ወደሱ መቅረብ በማይችሉበት ዘመን ራሱ ቀርቦ ይቅር ያለን ስጋችንን ለብሶ፣ ታዲያ እሱ የሆነ ታዲያ የተሸነፈ እንደዛ አይደለም። ያለ አዋቂ ንግግር ነው ይሄ፣ ያለ ማስተዋል ውጤት ነው። ዝግና ድፍን የሆነ አእምሮ ይዘን እግዚአብሔርን ማግኘት አንችልም። ስለዚህ ይቅርታ የአሸናፊነት ሁሉ የበላይ አሸናፊነት ናት እንጂ የመሸነፍ ስሜት አይደለችም። ይቅርታ ትልቅ የማሸነፍ ስሜት ነው። በዛ ውስጥ ያለው ክብር ነው። በዛ ውስጥ ያለው ፍቅርና ሰላምና ደስታ ነው እንጂ የተሸናፊነት ምልክት አይደለም ይቅርታ። አሁን እንዳልኩ ይቅርታ ተሸናፊነት ከሆነ ከእግዚአብሔር በላይ ይቅር ባይ የለም። ይሄ ነው መልስ። እንዲያውም ይቅር ባይ እግዚአብሔር ነው የሚመስለው።